سبحان الذي سخر لنا هذا وما كنا له مقرنين وإنا إلى ربنا لمنقلبون እቺ ህይወት ማብቂያ አላት እንደ ዛዛታ እንደ ጨዋታ እንደያዝናት አትቀጥል የሆነ ቀን ታበቃለች አሁን ሊሆን ይችላል ከሰዓታት በኋላ ሊሆን ይችላል ከዓመታት በኋላ ሊሆን ይችላል ምናልባት ከመሐከላችን ወደ ሀገሩ የማይመለስ ሊኖር ይችላል فعلينا أن نكون على يقين በእርግጠኝነት ልናውቀው እርግጠኛ ሆነን ልናምንበት የሚገባ ነገር ይመጣል መቼ እንደሆነ አናውቅም እናንተም ታበቁና ግዚያችሁ ወደኔ ተመላሾች ናችሁ ወላሂ ያበቃል ይሄ ሪዝቅ ያበቃል ይሄ ችሮታ ያበቃል ይሄ እድሜ ያበቃል ወደ አላህ ሳንመለስ ሊያልፍ ይችላል ተመላሾች ናችሁ ይሄን ውለታ ግን መመለስ ይቻላል ይቻላል አይቻልም ይሄን ጸጋ መመለስ ይቻላል አይቻልም ለአላህ ከፍሎ የሚያቅሰው አለ ለአላህ ከፍሎ የሚያቅሰው አለ የከፈላል የለም የከፈለ የለም የአላህ ውለታ ይከፈላል አይከፈልም ግን አላህ የሆነ ነገር ያበቃና ትመለሳለህ ስትመለስ ይሳባልኛ ዘንዳ የመጨረሻ ቀን ይባላል ማለት ነው ወንድሞቼና እህቶቼ ወዳጆቼ ምን ፈራው ልንጠነቀቀው የሚገባ አንድ ነገር ዱንያ ላይ ካለ ያቺ ቀን ናት አላህ ምን ይላል ወተቁ የውመን ترجعون فيه الى الله ይላል ወደ አላህ የምትመለሱበትን ያቺን ቀን ፍሩ ይላል አላህ ثم توفى كل نفس ما كسبت ሁሉም ነፍስ የሰራችውን ስራ ነጠላ በነጠላ ሂሳብ ተደርጋ ይከፈላታል وهم لا يظلمون الله አይበደሉም ሰዎች ሰራችሁ አመሰገናችሁ እከፍላችሁ ሰገዳችሁን ይከፍላል በኔ ስም ሰጣችሁ እከፍላለሁ ለኔ ስትሉ ኖራችሁ እከፍላለሁ አመጻችሁ እከፍላለሁ እሱ ነው እንቢ ያላችሁ እሱንም እከፍላለሁ